ፊልሙ ሲጀምር ናትሊያ በዛፎች ስር ከአካባቢው ጋር የሚመሳሰላትን አለባበስ ለብሳና ፊቷን በቀለም ተቀብታ አንድ ትንሽዬ ወፍ ስትስል ትታያለች። ወደ ቤትም ስትመለስ በከተማ ራቅ ባለ አካባቢ በአረንጓዴያማ ቦታ በአሰራሯ ለየት ያለና የጀርባ ክፍሏ ከተራራው ጋር የተገናኘች ቤት ውስጥ እንደሚኖሩ እናያለን። ቤትም ስትገባ ሚኮላ ገና ከእንቅልፏ አልነቃም ነበር። የሳለችውን ስላስቀምጣ ከተኛበት ጎን በርከክ በማለት ትኩር ብላ ትመለከተዋለች። እንዲነቃም በወፍ ድምፅ ታፋጭለታለች። ከእንቅልፉ ይነቃና በፈገግታ ይመለከታታል። እንዳረፈደ ቢገባውም ደስ የሚል የፍቅር ጊዜ ካሳለፈ በኋላ ተባብሶ ይወጣል። እሷም ከላይ አንሶላ እንደለበሰች በር ላይ ቆማ ወደፊት የመጣው ጸጉሩን አስተካክላ ተሰናብቷት ሳይክሉን አስነስቶ ወደ ትምህርት ቤት ይሄዳል። ከረጅም የገጠር መንገድ ጉዞ በኋላ የሚያስተምርበት ትምህርት ቤት ይደርሳል። በፍጥነት ሳይክሉን ያቆምና ሁሉንም ሰላም እያለ ወደ ቢሮ ይገባል። ቢሮ ውስጥ ያለችውን ጸሐፊ ወረቀት ተቀብሎ ቀና ሲል ፊት ላይ የሆነ ነገር አለ ትለዋለች። ሚኮላም ለማየት ወደ መስታወቱ ይጠጋል። በዚህ ሰዓት በቢሮ ውስጥ የተከፈተው የቴሌቪዥን ዜና ጆሮውን ይስበውና ማዳመጥ ይጀምራል። በዜናውም ላይ ስለ ዩክሬንና የራሻ ጦር ዜና እየተዘገበ ነበር። ሚኮላም ዜናው ትኩረቱን ስቦት ሲከታተል እናየዋለን። በተለይም የቴሌቪዥኑ ካሜራ አንድ የስናይፐር ተኳሽ ላይ እያነጣጠረ ያሳያል። በቢሮ ውስጥ ያሉት የሥራ አጋሮቹም ስለ ስናይፐር ተኳሹ ማውራት ይጀምራሉ። በሌላ ትዕይንት ናትሊያ በቤቷ ውስጥ ሆና በሜካኒካል የተሰራውን መብራት በእጇ በማዞር እንዲበራ ካደረገች በኋላ ሁልጊዜ የምትቀርጽበት ቦታ ተቀምጣ የጀመረችውን አንድ የመላእክት ቅርጽ ያለው እንጨት ስትቀርጽ እናያለን። ሚኮላ ክፍል ውስጥ ገብቶ ፊዚክስ እያስተማረ ባለበት ሰዓት ክፍል ውስጥ ተማሪዎች መረበሽ ይጀምራሉ። ሚኮላም ዋነኛ ረባሹን ኢቫንን ስለ ዲስታንስ ምንነት እንዲያስረዳ ይጠይቀዋል። ኢቫንም ካፉ ውስጥ ያለውን ማስቲካ ወርውሮ ቦርዱ ላይ ይለጥፈዋል። ሚኮላም ወደ ኢቫን በመጠጋት መጀመሪያ የወረወረበት ቦታ ዳግም ማሳረፍ ከቻለ ይጠይቀዋል። ሰዓት መቁጠሪያውን በማስጀመር የተወረወረው ነገር በ0.9 ሰከንድ እንዳረፈ በመግለጽ ማስተማሩን ይቀጥላል። ነገር ግን ኢቫን አሁንም መረበሹን አላቆምም ነበር። በክፍሉ መጨረሻ ሰዓትም ተማሪዎች እስኪወጡ ጠብቆ አስተማሪውን ድጋሚ እዚህ ቦታ እንዳይገኝ አስጠንቅቆት ይወጣል። ሚኮላም የሰማው ነገር ቢረብሸውም ለመውጣት መዘጋጀቱን ይቀጥላል። በቀጣይ ትዕይንት በሚኮላ ቤት በር ላይ አንድ ሴት ጋዜጠኛ ቃለ መጠይቅ ልታደርግላቸው ትመጣለች። ጋዜጠኛዋም ስለ ሚኮላ የማትስ የፊዚክስ እንዲሁም የኢኮሎጂስት ባለሙያ መሆኑን ገልጻ ከተፈጥሮ ጋር እንዴት ተላምዶ መኖር እንደቻለ ትጠይቀዋለች። ሚኮላም እኔ የኢኮሎጂስት ባለሙያ እንደመሆኔ መጠን ወደፊት አስቸጋሪ ጊዜ እንደሚጠብቀን አውቃለሁ። የሚጎዳውን ያኗኗራችን ሁኔታ ለአካባቢያችን እንዲመች አድርገን መኖር የተሻለ ነው ይላታል። ጋዜጠኛዋም በዚህ ለምን ያክል ጊዜ ለመቆየት አስባችሁ ትለዋለች። እሱም ናትሊያን በፈገግታ እያያት እኛማ እዚሁ ልጆች ወልደን ለማሳደግ አስበናል ይላታል። ጋዜጠኛዋም ባለቤት ነፍሰ ጡር ናት ማለት ነው ትለዋለች። እሱም ከባለቤቱ ጋር በፈገግታ ይታያዩና አዎናት፣ ይህ ማለት ሁሉም ሰላም ነው ይላታል። ጋዜጠኛዋ መሬት ላይ በነጭ ድንጋዮች የሰሩትን ቅርጽ በማየት ስለ ቅርጹ ምንነት እንዲያስረዳት ትጠይቃለች። ኒኮላም ይህ የኛ የዘር ግንድ መለያችን ነው ይላታል። ትርጉሙም የነጭ ቁራ ዱካ ነው ብሎ ናትሊያ ይበልጥ እንድታብራራው ይጠይቃታል። ናትሊያም ስለ አንድ አፈ ታሪክ ስለ ነጭ ቁራ ታሪክ ትነግራቸዋለች። በኋላም ጋዜጠኛ የሚኖርበትን ቤት ገብታ እንድታይ ይጋብዛታል። በተጨማሪም የመብራት ኃይል የሚያገኙት እርሱ የፊዚክስ ሙያውን ተጠቅሞ በሰራው የሜካኒካል መብራት እንደሆነ ያስረዳታል። እሷ ግን ምንም የመደነቅ ስሜት አይታይባትም ነበር። ብዙም ሳይቆይ ጥላቸው ትወጣለች። ኒኮላም ግራ በመጋባት ያያትና ትንሽ ቆይቶ ይወጣል። ጋዜጠኛው ሞታ ናትሊያ እዚህ መውለድ አትፈሪም ወይ ትላታለች። ናትሊያም እንደማትፈራት መልስላታለች። ኒኮላ ጋዜጠኛዋ ልትሄድ ስትል ሁሉንም እንዳላሳያት ይነግራታል። ጋዜጠኛዋ ግን አይታ እንደጨረሰች ነግራው በቁጣና በንቀት የምታጨሰውን ሲጋራ ጥላ ትሄዳለች። ኒኮላም ተከትሎ እኛ እዚህ ቆሻሻ አንጥልም ብሎ የጣለችውን ሲጋራ መኪናውን አስከፍቶ ይሰጣታል። እሷም በንዴት እየተመለከተችው ተቀብላ መኪናው ውስጥ አስቀምጣ ትሄዳለች። በቀጣይ ኒኮላና ሚስቱ ደስተኛ ጊዜ እያሳለፉ እናያለን። ኒኮላም ጊታሩን አውጥቶ ሲጫወትላት ከቆየ በኋላ ወደ ክፍላቸው ይገባሉ። ናትሊያን በተኙበት የቀረጸችውን የመላእክት ምስል ይህኛ ስጦታ ነው ይጠብቃል ብላት ተሰጠዋለች። በሌላ ትዕይንት በምሽት ሰዓት በመኪና ውስጥ ያሉ በርካታ ወታደሮች የራሻ ታጋቸውን ላለቃቸው መልሰው ጭንብላቸውን በመልበስ ቦርደሩን አልፈው ወደ ዩክሬን ሲገቡ ይታያሉ። ሚኮላም በጠዋት ተነስቶ ናትሊያን ተሰናብቶ በሳይክል ወደ ትምህርት ቤት ይሄዳል።
በመንገድ ዳር የተለየ መለዮ የለበሱ ሁለት ወታደሮች መኪናቸውን ተደግፈው ሲጋራቸውን ሲያጨሱ ይመለከትና እየዞረ በጥርጣሬ እያያቸው መንገዱን ይቀጥላል። እሱም በአትኩሮት እየተመለከቱት ነበር። ትምህርት ቤት ከደረሰ በኋላ ግን ሁሉም ነገር ተዘጋግቶ ማንም እንደሌለ ይመለከታል። ጣቢያው ሁሉንም ነገር እንደተሰረዘና ዝግ እንደሆነ ስትናገር ይሰማል። በክፍል ውስጥ ያለው ቴሌቪዥንም ግርግርና ውካታ ያሳያል። በዚህ ሰዓት ሁሉም ነገር ልክ እንዳልሆነ ይገባዋል። በፍጥነትም ሳይክሉን አስነስቶ ወደ ቤቱ ይመለሳል። በመንገድም ላይ ወደ ቤት የሄደ የመኪና ጎማ ዱካ ይመለከታል። በፍጥነት ሳይክሉን እየነዳ ቤቱ ሲደርስ ግን ወታደሮቹ ቀድመውት ቤቱ ደርሰው ሚስቱን ሊደፍሯት ሲታገሏት ያገኛል። በፍጥነትም ከሳይክሉ ዘሎ በመውረድ ወታደሩ እጁን ከሚስቱ ላይ እንዲያነሳ እየነገረው ሊመታ ይንደራደራል። ነገር ግን ሌላኛው ወታደር ቀድሞ በያዘው ሰደፍ መጥቶ ይጥለዋል። ናታሊያም እየመታት ያለውን ወታደር ለመምታትና አይኑን ለመውጋት ትሞክራለች። በዚህ ሰዓት ወታደሩ በኃይል ይመታትና ለቋት በመቆም መሳሪያውን ይደቅንባታል። ወታደሩ የያዘውን መሳሪያ ወደ ሚኮላ እያዞረ እዚህ ምን ይሰሩ እንደሆነ ይጠይቀዋል። ሚኮላም በወደቀበት ቀና ብሎ መምህር እንደሆነ ይናገራል። ወታደሩም ሚኮላን በእርግጫ ሆዱን ይመተውና ምንሽ ነው ብሎ ወደ ናታሊያ ይጠጋል። ናታሊያም እንዲተዋት በመማጠን ባለቤቷ እንደሆነ ትናገራለች። ወታደሩ ግን ያለችው ስላልገባው በራሻኛ ወሬ በማለት ሆዷን በእርግጫ ይመታታል። ሚኮላም እባክህ አትምታት ነፍሰ ጡር ናት ብሎ ይለምነዋል። አንደኛውም ወታደርም የሆነ ስዕል ወድቆ ያገኝና ምን እንደሆነ ይጠይቃል። ናታሊያም እሷ የሳለችው ስዕል መሆኑን ትነግረዋለች። አንደኛው ወታደር ፈጠን ብሎ ፊቷ የሰላይ ነው የሚመስለው ይልና መጥቶ ይጥላታል። ወረቀቱን ይዞ ወደ ቤቱ በመግባት እያንዳንዱን ነገር ከፈተሸ በኋላ ቤታቸውን በሰዓት ያጋየዋል። ሲወጣ ሚኮላ ላይ መሳሪያ አነጣጥሮ የቆመውን ወታደር መሄድ እንዳለባቸው ይነግረዋል። ሌላኛው ወታደርም እነ ሚኮላን ባሉበት ጥሎ መሄድ አልፈለገም ነበር። ቢሆንም ጥሏቸው መሄድን ይመርጡና ሚኮላን በኃይለኛው መጥቶ ይሄዳል። ናታሊያ ይሄን በምታይበት ሰዓት ከወደቀችበት ተነስታ ድንጋይ አንስታ ልትማታ ወደ ወታደሮች በጩኸት ትሄዳለች። ነገር ግን ወታደሮች ቀድመው ያዩዋትና ብዙ ጥይቶች ይተኩሱባታል። ሚኮላን በጩኸት ከወደቀበት እየተጎተተ በመጠጋት ታቅፎ እባክሽ እንዳትሞች እዚህ ነኝ ይላታል። ትንሽ ሳይቆይ ህይወቱ ያልፋል። ሚኮላም አስክሬኑን ታቅፎ አምርሮ ያለቅሳል። ቤታቸውን በእሳት ነዶ ማለቁን ይመለከታል። አስክሬኑን ታቅፎ ለረጅም ሰዓታት ባዘን ተውጦ አይኗን እያያት ያነጋል። በቀጣዩ ጧት ሁለት መሳሪያ የታጠቁ የዩክሬን ወታደሮች የሚደርሱና የተቃጠለውን ቤት መፈተሽ ይጀምራሉ። ከተቃጠለው ቤት አጠገብም ሚኮላ የናታሊያን በደም የተጨማለቀ አስክሬን ታቅፎ ተኝቶ ያገኛሉ። ወታደሩ መሳሪያውን ሲያቀባብልበት ሚኮላ ቀና ብሎ ለማየት ይሞክራል። አንደኛው ወታደርም ናታሊያ በህይወት አለመኖሯን ያረጋግጣል። ቀጥሎም ሚኮላ ዜጋ መሆኑንና ማስረጃ ካለው ይጠይቀዋል። ሚኮላም ዜጋ እንደሆነና ማስረጃው ይዞት ካለው ቦርሳ ውስጥ መኖሩን በጣቱ ይጠቁመዋል። ወታደሩም ናታሊያ ማን እንደሆነች ይጠይቀዋል። ሚኮላም ባለቤቱ እንደሆነች ይነግረዋል። ሌላኛው ወታደርም ከቦርሳው ውስጥ ያመጣውን ፓስፖርት አንስቶ ያሳየዋል። ወታደሩም ፓስፖርቱን ካየ በኋላ የኛው ይመስላል ብሎ ለናታሊያ መቃብር መቆፈር ይጀምራሉ። ሚኮላም በተሰበረ ልብና አቅም ባጣረማመድ ቀስ እያለ ወደ ተቃጠለው ቤት ያመራል። በዚያም ናታሊያ የሰጠችው የመላእክት ቅርጽ ያለው እንጨት ወድቆ ሳይቃጠል ያገኘዋል። እሱንም ቆፍሮ ካወጣ በኋላ ናታሊያን ወደ ተቆፈረ ጉድጓድ ለመቅበር ይዟት ይገባል። አስተካክሎ ካስቀመጣትም በኋላ ወታደሮች ስበው ያወጡታል። ወታደሮችም ናታሊያን አፈር ካለበሱ በኋላ ሚኮላን በመኪና ይዘውት ወደ ወታደሮች ካምፕ ይወስዱታል። ነገር ግን ሚኮላ ከመኪናው ሳይወርድ ወታደሩ ላለቀው ስለሚኮላ ሁኔታ ያስረዳዋል። ነገር ግን አለቀው ለምን አመጣችሁት ብሎ ይጮህባቸዋል። ወታደሩ ግን እዚያ ምንም በሌለበት ሜዳ ጥለውት መምጣት እንዳልቻሉ ያስረዳዋል። አለቃቸው ግን ሰላይ ሊሆን ይችላል በማለት የትን ጥሎት እንዲመጣ ይጠይቀዋል። ነገር ግን ሚኮላን ፊቱን ሸፍነው ከሆነ ያመጡት ይጠይቃቸዋል። እነሱም ሳይሸፍኑ ስላመጡት በድንጋጤ መልስ ያጣሉ። አለቃውም አለመሸፈኑን ሲያውቅ እነሱን እየተሳደበ እሱን መግደል አለብኝ ይላቸዋል። ሚኮላ ግን አንድ ወታደር የሚገጣጠመውን መሳሪያ አስቀምጦ ሲሄድ ይመለከትና ቀስ ብሎ ከመኪናው በመውረድ መሳሪያውን ሲነካካ ያዩታል። አለቃቸውም እየጮኸ እንዲያስቀምጠው ይነግረዋል። አለቃውም ወደ ሚኮላ በመምጣት መሳሪያውን ለምን እንደነካ ይጠይቀዋል። ራስክን ማጥፋት ፈለክ ብሎ ያሰበውን ለማወቅ ይጠይቀዋል። ሚኮላም ስለ ጮታቸውም ስለ ንግግራቸውም ሳይጨነቅ አንገቱን ከመሳሪያው ላይ ሳይነቅል ከሀገራችን ልናስወጣቸው ይገባል ብሎ ተናገረ። አለቃውም ግራ በመጋባት መልሶ ወታደሮቹን ይጠይቃቸዋል። ሚኮላም ቀና በማለት ከሀገራችን ልናስወጣቸው ፈልጋለሁ ይለዋል። ሁሉም ለደቂቃ እርስ በርስ ከተያዩ በኋላ ሚኮላ የውትድርና ስልጠናውን ተቀላቅሎ ሲሰለጥን ይታያል። በሚቀጥለው ትዕይንት ሰልጣኞቹ መሳሪያ መፍታት መግጠም ይለማመዳሉ። ሚኮላ ግን መሳሪያ መፍታት መግጠም አዲስ ስለሆነበት ይከብደዋል። አለቃውም ባዲ የተባለችውን ሰልጣኝ እንድታሳየው ይጠራታል።
በቀጣዩ ስልጠናም በዝናብ ፑሽአፕ ሲሰሩ እናያለን። ነገር ግን ይህ የሚከብደውን አለቃው ወደ ሚኮላ በመጠጋት አንተ ሰላም ወዳድ ነህ፣ ሰላም ወዳዱ ብሎ ይጠራዋል። ሚኮላም ጮክ ብሎ አይደለም አለቃ እኔ ቁራ ነኝ ይለዋል። አለቃውም የሞተ ቁራ ይለዋል። በዚህ ሰዓት ሁሉም ይሳሳቁበታል። አለቃውም የዚህ ወታደር ቤት የኮድ ስም የሚሰጠው ዝም ብሎ አይደለም ይለውና የዕለትን ስልጠና ጨርሰው ወደ ማደሪያቸው ይመለሳሉ። በቀጣይ ቀንም በርካታ ስልጠናዎችን ያደርጋሉ። ነገር ግን ሚኮላ በምሽት ብቻውን ዳምፔል ማንሳትና መሳሪያ መገጣጠም ሲለማመድ ያመሻል። በሌላ ትዕይንት በአዳራሽ ውስጥ አለቃው ለልዩ ስናይፐር ተኳሽነት ስልጠና መመልመል ይጀምራል። በዚህ ሰዓት ሚኮላ እኔ መሆን ፈልጋለሁ ብሎ ቁሞ ይናገራል። አለቃውም አንተ መሳሪያ መግጠምና መፍታት ሳትችል ስናይፐር ተኳሽ መሆን አትችልም ይለዋል። ሚኮላ ግን ማታ ተለማምዶ ስለነበር ገጣጥሜ ላሳይ ይችላለሁ ብሎ ይመልስለታል። በዚህም ሁሉም ይስቁበታል። አለቃውም ቢሆን አላመነበትም ነበር። ሚኮላ ግን እንደሚችል ለማሳየት ስለፈለገ በ20 ሰከንድ ቀያይሮ እንደሚያሳያቸው ተናገረ። አለቃው ሚስማማና ደቂቃ ይዝለታል። ሚኮላም አይኑን በጨርቅ ሸፍኖ 18 ሰከንድ ውስጥ ጨርሶ ያሳያቸዋል። ሁሉም በመገረም ያጨበጭቡለታል። አለቃውም በዚህ ሰዓት ሬቨን ብሎ ይጠራዋል። በቀጣይ ቀንም ሬቨን የወታደር መለዮ ለብሶ ከሌሎች ሰልጣኝ ወታደሮች ጋር በመኪና ወደ ስናይፐር የጽሑፍ ስልጠና ክፍል ይወሰዳል። በስልጠናው ሰዓትም ሬቨን የስናይፐር አሰልጣኙን ያልገቡትን ጥያቄ ሲጠይቅ እናየዋለን። ለልምምድ መሳሪያ በሚሰጥበት ጊዜ ግን ለሚኮላ የተሰጠው ያረጀና ርቀት መተኮስ የማይችል መሳሪያ ነበር። ነገር ግን የመጀመሪያውን የስልጠና ቀን ያልፋል። በሁለተኛው ያልሞ ተኳሽ ስልጠናም አልሞ መምታት ያቅተውና በመናደድ በዚህ መሳሪያ አልሞ መምታት አይቻልም ብሎ ይናገራል። እንደተለመደውም ሁሉም ይሳሳቁበታል። ወደ ቀጣይ ትምህርት ስልጠናም ሲገቡ በርካታ መልሶች ይመልሳል። ለዚህም ዕውቀቱ የፊዚክስ መምህር መሆኑ እንዳገዘው እንረዳለን። በምሽት ሰዓትም ሁለተኛውን ያልሞ ተኳሽ ስልጠና ላይ አለቃው እንዲተኩሱ ያዛቸዋል። የተወሰኑት ስለ ሰዓቱ ይቀነሳሉ። ሬቨን ተቀንሰሃል፣ የዛሬውን ስልጠና በዚህ ጨርሰናል ብለው ሁሉም ተነስተው ሲሄዱ ሬቨን ግን ገና አልተነሳም ነበር። አሰልጣኙም ትዕዛዙን አልሰማህም ብሎ ሲጠይቀው ገና ፈተና አላለቀም፣ እኔ ገና አልተኮስኩም ብሎ ይመልሳል። አለቃውን በፌዝ የተተኮሰው መልሶ እስኪወድቅ ከሆነ ይጠይቀዋል። ሬቨን ግን በዚህ ሰዓት ያነጣጠረው ኢላማ ተኩሶ ሲመታ ይሰማሉ። አለቃውም ተገርሞ ማጉያ መነጽሩን አውጥቶ ኢላማውን በመመልከት አልፈሃል ይለዋል። በቀጣይ ቀንም ስልጣናቸውን ጨርሰው አለቃቸው ፓስፖርታቸውን እየሰጠ የግዳጅ ምድብ ይሰጣቸዋል። ሬቨንንም እንኳን ደስ ያለ ምድብ አንድን ተቀላቅለሃል ብሎ ፓስፖርቱን ይመልስለታል። ወደ መኝታ ክፍሉም ገብቶ ጊታሩን ይጫወታል። በሌላ ትዕይንት ጄኔራሎቹ ስለ ጦርነቱ ስትራቴጂ ከተነጋገሩ በኋላ አንደኛው ጄኔራል ሬቨንን ወደ ተልኮ ይዞት ይሄዳል። በተልኮ ቦታም ስናይፐራቸውን የራሻ ወታደሮች ላይ ካነጣጠሩ በኋላ ሬቨን ለመተኮስ ያለቀውን ትዕዛዝ ይጠባበቃል። ለመተኮስ ሲዘጋጁ ሁለት የዩክሬን ሲቪል ሰዎች በመኪና ሲመጡ በራሻ ወታደሮች ድብደባ ይደርስባቸዋል። ሬቨንና አለቃውም ወታደሮችን ገድለው ሲቪሎችን ያድኗቸዋል። በቦታውም ሌሎች የዩክሬን ወታደሮች ይዱና ቦታውን ካረጋገጡ በኋላ የዩክሬንን ባንዲራ ሰቅለው ወደ ካምፓቸው ይመለሳሉ። በሁለተኛው ሚሽንም የዩክሬን አንድ ወታደር በራሻ የስናይፐር ተኳሽ ስለተመታባቸው ጄኔራሉ ስናይፐር ተኳሾቹን ይዞ ወደ ተባለው ቦታ ይሄዳሉ። በዚያም ዛፎች ላይ ፈንጂዎችን ያጠምዱና ለመተኮስ ይዘጋጃሉ። ፈንጂ በተጠመደበት ቦታም 4 የራሻ ወታደሮች ይመጣሉ። ሬቨንም የቀድሞ የክፍሉን ተማሪ ኢቫንን አንዱ ሆኖ ያየውና ኢቫን እዚህ ምን ይሰራል ብሎ ሳያስበው ይናገራል። አለቃው ደቂቃ ይቆጥርና እንዲተኩስ ይነግረዋል። ሬቨንም ይተኩስና በፍንዳታው ሁሉም ሲሞቱ እናያለን። ሬቨን ግን በሁኔታው አዝኖ መነሳት አልቻለም ነበር። አለቃውም ከተኩሱ በፊት ስሙን ሲጠራው ስለሰማ ማነው ኢቫን ብሎ በጥርጣሬ ይጠይቀዋል። ሬቨንም የቀድሞ ተማሪ ነበር ይለዋል። አለቃውም በቃ እሱ ምርጫውን መርጧል ይለዋል። ሬቨንም ልክ እኔ እንደመረጥኩት በማለት የወደቀውን የኢቫንን አስክሬን በስናይፐሩ መነጽር ተመለከተው። ወደ ካምፕ ከተመለሱ በኋላ አዛዡ የቤተሰብ ፎቶ በእጁ ይዞ ሲጋራ ሲያጨስ ያገኘዋል። ሬቨንም ወደ አዛዡ ክፍል ሊገባና ተቀምጦ ቦርሳው ውስጥ ያለውን የተቀረጸ የመላእክት ቅርጽ ያለው መስቀል ሲያስቀምጥ ያየዋል። አለቃውም ምን እንደሆነ ይጠይቀዋል። ሬቨንም ቤተሰቡ እንደሆነ ይነግረውና ስለ ፎቶ እንዲነግረው አለቃውን ይጠይቀዋል። አለቃውም ቤተሰቦቹ ውትድርናውን እንደተቀላቀለ እንደማያውቁ ይነግረዋል። በቀጣይ ትዕይንት ሬቨንን ጨምሮ በርካታ የዩክሬን ወታደሮች የራሽያን ጦር ለመምታት ምሽጋቸውን ይይዛሉ። በተቃራኒ በራሻ በኩልም በርካታ ወታደሮች በመኪና ተጭነው ወደ ዩክሬን ለመግባት ይጓዛሉ። ነገር ግን አይነኪው የስናይፐር ተኳሻቸውን ቀድሞ ቦታ እንዲይዝና ቦታውን እንዲያጸዳ ይነግሩታል። ሬቨንም ስናይፐሩን ይዞ ካለቃው ጎን በመንበልበል ናታሊያ የሰጠችውን የመላእክት ቅርጽ ፊት ለፊቱ አስቀምጦ በመኪና የተጫኑትን የራሻ ወታደሮች እስኪገቡ ይጠባበቃሉ።
ነገር ግን ሬቨን በቅርብ ርቀት ላይ 2 የራሻ ወታደሮች እንደሚታዩት ላለቃው ይነግረዋል። አለቃውም አዎ አይቻቸዋለሁ፣ በደንብ ተከታተላቸው ይለዋል። ሬቨን ስናይፐሩን አስተካክሎና አቅርቦ ሲመለከት 2 የራሻ መለዮ የለበሱ ሲጋራ የሚያጨሱ ወታደሮች ከሚስቱ ገዳይ ጋር እንደሚመሳሰሉ ያያል። በድንጋጤና በንዴት በደንብ ለማረጋገጥ ሲሞክር እነሱ መሆናቸውን ያውቃል። አሁንም በንዴት ለመተኮስ እየተመቻቸ ለመተኮስ ዝግጁ ነኝ በማለት ምንም አይነት ፍቃድ ሳይሰጠው ለመተኮስ ይዘጋጃል። አለቃውም ማንም ፍቃድ አልሰጠህም እረፍ እያለው፣ እሱ ግን መረጋጋት ባጣ ድምፅ ለመተኮስ ዝግጁ ነኝ እያለ ደጋግሞ በመለፍለፍ አንደኛውን ተኩሶ ይመታዋል። ሁለተኛውን ለመግደል ጥይት በሚተኩስበት ጊዜ ቀድሞ ለስናይፐር ተኳሹ ያሉበትን ቦታ ይጠቁምባቸዋል። በዚህ ሰዓት የራሻው ስናይፐር ተኳሽ ተኩሶ የሬቨንን አለቃ ይገለዋል። ሬቨንም ያለቃውን መገደል በሚያይበት ጊዜ እየተሳበ ወደ አለቃው ሲሄድ በርካታ ቦምቦች ይጣሉባቸዋል። ሬቨንም ያለቃውን አስክሬን እየጎተተ ምሽግ ውስጥ ተደብቆ ይተርፋል። በቀጣይ ያለቃው አስክሬን ካምፕ ውስጥ ሲከፈን እናያለን። ሬቨን ግን በሐዘንና በድንጋጤ ኩርምት ብሎ ተቀምጦ እናያለን። ዋና አለቃውም ሬቨንን ገዳዩ ማን እንደሆነ እናጣራለን፣ ግን አንተ ከዚህ በኋላ የሚሰጥ ግዳጅ ብቻን ትወጣለህ፣ ጨርሻለሁ ይለዋል። ሬቨንም ምንም ሳይናገር ተነስቶ ይሄዳል። የሬቨን አለቃ አስክሬንም ወደ ቤተሰቡ ሲሸኝ መኪና ውስጥ ይገባና የቤተሰቡን ፎቶ አስክሬኑ ላይ ያስቀምጣል። በቀጣይ ክፍልም ሬቨን ብቻውን ለግዳጅ ይወጣና 2 የራሻ አልሞ ተኳሽ በስናይፐር ተኩሶ ይገድላል። ነገር ግን አንደኛው ተኳሽ ወደ ተተኮሰበት አቅጣጫ ሲተኩስ የሬቨንን እጅ ይመታውና ይቆስላል። አቁሳዩን ከገደለ በኋላ ወደ ካምፕ ተመልሶ በገንዳ ውስጥ ገላውን ሲታጠብ ይታያል። ከገንዳ ሲወጣም ስልክ ይደወልለትና ስናይፐሩን አዘጋጅቶ መኪናውን እየነዳ ወደ ተጠራበት ካምፕ ይሄዳል። በዚያም ሁሉም የቀድሞ ጓዶች ሰላምታ ይሰጡትና በአዳራሽ ውስጥ ከገባ በኋላ ስለ ቀጣዩ ከባድ ተልዕኮ ሰፊ ማብራሪያ ይሰጣቸዋል። በተለይም የሞት ጥላ ስለሚባለው ከባድ የራሻ ስናይፐር ተኳሽ ሰፊ ማብራሪያና ማስጠንቀቂያ ይሰጣቸዋል። ሙሉ ወታደሩም ወደ ተባለው ቦታ በመድረስ ቦታቸውን ከያዙ በኋላ የተጠና ጥቃት ራሻ ወታደሮች ላይ ይፈጽማሉ። ሬቨንም ወደ ውስጥ በመግባት የቀሩት ላይ ጥቃት ካደረሰ በኋላ ወደ ዋናው ስናይፐር ተኳሽ ይጠጋል። ዋናው ስናይፐር ተኳሹም ሁኔታውን ለማጣራት ከቦታው ተነስቶ ነበር። ወታደሩ ሞቶ ሲያገኘው ተጨማሪ ኃይል እንዲላክለት ያዛል። ወደ ቦታውም ሲመለስ ትንሽ የመላእክት ቅርጽ የያዘ እንጨት ከስናይፐሩ ጎን ተቀምጦ ያገኛል። በድንጋጤ ዘወር ሲልም ሬቨን ከጣራው ላይ ዘሎ በስለት ወቅቶ ይገለዋል። ተጨማሪ የመጡት የራሻ ወታደሮችም ውጭ ላይ ባሉት የዩክሬን ወታደሮች ተገለው ያልቃሉ። ጦርነቱን በዩክሬን አሸናፊነት ሲጠናቀቅ እናያለን። ሬቨንም መሳሪያው እንደታጠቀ ወደ ናታሊያ መቃብር በመሄድ መቃብሯን ካስተካከለ በኋላ ወደ ቀጣዩ ተልዕኮ ሲሄድ ፊልሙ ይጠናቀቃል።